ብዙ ጊዜ ሰዎች የሆነ ነገር ይጀምሩና ወዲያውኑ ይተውታል። አብዛኛው ሰው ዓለማችን ላይ የሆነ ስራ ይጀምርና ወዲያውኑ ነው የሚያቋርጠው። አንዳንዱ መሃል ደርሶ ያቋርጣል። እዩ እስቲ ጥቂት ሰው ብቻ ነው እስከመጨረሻው የሚሄደው። እኛስ ቢሆን ስንቴ ስራ ጀምረን ስንቴ አቋርጠናል። ብዙ ስራ ጀምረን ነበረ፣ ብዙ ጊዜ ተተናል። ዛሬ የምነግራችሁ ለምን ስራ በአግባቡ ሰርተን የጀመርነውን ስራ ለምን በአግባቡ ሰርተን እንደማንጨርስ ነው የምነግራችሁ። ስለዚህ ተከታተሉኝ። መጀመሪያ ግን ላይክ እና ሰብስክራይብ ማድረግ እንዳትረሱ። አንደኛው ያን ስራ የጀመርነው ሰው ላንተ ያዋጣሃል፣ ይህ ስራ ያበላሃል፣ ይህ ስራ አንተ ነህ መስራት ያለብህ ተብለህ ነው እንጂ ስራ የጀመርከው አንተ አስበህ አንተ አልመህ አይደለም። እመነኝ፣ አንተ አስበህ ጊዜ ሰጠህ ሁሉ ነገርን ሰጠህ የሰራው የጀመርከው ስራ መቼም ቢሆን ስኬታማ ትሆናለህ እንጂ ኪሳራ ራሱ አይደርስብህም። ነገር ግን ሰው ነግሮህ የጀመርከው ሰው ያዋጣሃል ስላለህ ብቻ የጀመርከው ስራ ቢሆን እመነኝ አጨርሰውም። ስለዚህ የሆነ ስራ ከመጀመራችን በፊት መጀመሪያ ራሳችን ጋር ማውራት መቻል አለብን። ለምሳሌ ምን ብለን መሰል የምናወራው ይህ ስራ ለኔ ያዋጣኛል ወይ? የኔ ባህሪ ጋር ይሄዳል ወይ? ለወደፊት መድረስ ለምንፈልገው መሆን ለምንፈልገው ነገርስ ይጠቅመኛል ወይ? ለክዴ ምን አይነት ሚና አለው ብላችሁ ነው ስራ መጀመር መቻል ያለባችሁ። አለዛ ግን እመኑኝ አጨርሱትም። ሁለተኛው አንድ ስራ የምንጀምረው ከሰው አይተን ነው። ሰው ሲያልፍለት አይተን ነው። ሰው ሲሳካለት አይተን ነው እንጂ በራሳችን ተነሳስተን አይደለም። ስለዚህ ከሰው አይተን ሳይሆን በራሳችን ተነሳስተን ስራ መጀመር መቻል አለብን። ለጓደኛ አለፈለት ማለት ላንተ አለፈልህ ማለት አይደለም። የሱ ባህሪ ያ ስራ ጋር የሚሄድ ሊሆን ይችላል። ያንተ ባህሪ ደግሞ ያ ስራ ጋር ላይሄድ ይችላል። ስለዚህ ለራስ የሚያዋጣህን ስራ መርጠህ ስራ። አንድ ነገር ልንገራችሁ። መጀመሪያ ግን ስራ ስትጀምሩ ህፃን ጀምራችሁ ቢያንስ ከ10 እስከ 13 ዓመት ድረስ እዛ መካከል ላይ ሆናችሁ የምታልሙትን ስራ መሆን የምትፈልጉትን ነገር ከጀመራችሁ እመኑኝ መቼም ቢሆን አይቋረጥም። ነገር ግን አሁን 20ዎቹ ደርሰህ 30ዎቹ ደርሰህ የሆነ ሰው ነግሮህ ዝም ብለህ የጀመርከው ስራ ቢሆን መቼም አይሳካልህም። ስኬታማ መሆን ከፈለክ ድሮ ህፃን እያለህ የምትመኘውን ነገር መሆን የምትፈልገውን ነገር ማድረግ የምትፈልገውን ነገር ደጋግመህ አስበህ ድረስበት። ያኔ እመነኝ ስኬታማ ትሆናለህ። በጣም ነው የሚሳካልህ። ከዛ ግን መቼም አይሳካልህም። የምሬን ነው። መቼም አይሳካልህም። ስለዚህ የሆነ ስራ ከመጀመርህ በፊት መጀመሪያ ራስህን አማክር። ለራስህ ጊዜ ስጥ። መጀመሪያ ለራስህ ጊዜ ስጥ። ያኔ ነው ወደ ስኬትም ስራ ወደ መጀመርም የምትሄደው ወደ ስኬትም የምትገባው። ካለዛ ግን ስኬት ብሎ ነገር የለም። ሁሉም ነገር እንዳሰብከው አይሆንልህም። በዛ ላይ በመሃል ስራውን አቋርጠህ ተውከው ማለት አስበው እድሜን ሁሉ ጨርሰህ ጊዜን ጨርሰህ ገንዘብህን ጨርሰህ ነው የምትተው። ከዛ በኋላ እንዴት ነው ራስ መተማመን የሚኖርህ? ራስ መተማመን ራሱ አይኖርህም። በራስ መተማመን እንዲኖር የምትፈልግ ከሆነ በቃ ስራ ስትጀምር አስበህና አክደህ ስራ። ካለዛ ግን መቼም ቢሆን ራስ መተማመን ብሎ ነገር አይሰራም። የለማ ስራ ጀምረህ ካቋረጥክ እንዴት ነው ቀጣይ ሌላ ስራ ለመስራት ራስ መተማመን የሚኖርህ? የዛሬውን ስራ ብጨርስ እኮ ነው ነገ ለምትሰራው ስራ ተነሳሽነት የሚኖርህ። ስለዚህ ስራ ከመጀመርህ በፊት ቀድመህ አስበህ አክደህ በጣም ደጋግመህ አስበህ ጊዜ ሰጠህ መሆን አለበት ስራ የምትጀምረው። ይህንን ካደረክ እመነኝ ትለወጣለህ። ስለዚህ ለዛሬ ያዘጋጀውላችሁ ይህንን ይመስላል። ላይክ እና ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።